እቺ መብራት መጣፋ ነው መሰለኝ በኮሮጆ ነው علم الجرح والتعديل مالت من مالت እንደሆነ መረጃ በኩልስ ምን ያክል እንደተዳሰሰ ያንን ብናይ ይበልጥ ለኪታቡም ያግዘናል ከመሰረቱ መነሳት ስላለብን ማለት ነው። علم الجرح والتعديل ማለት እንደሚታወቀው አንድ ሰው መተቸት ካለበት እንዲተች ነው። تعديل የሚገባው ሰው ካለ ደግሞ تعديل ይደረጋል። ይሄ علم الجرح والتعديل ማለት ይሄ ሸሪዓ ለመጠበቅ ዑለማዎች ትልቅ ሚና ሲጫወቱበት የነበሩ እና ይሄ علم الجرح والتعديل በተመለከተ فقط نشأ هذا العلم في زمن مبكر أذكر جنا من ظهور الإسلام سلمنا كمتقبل جزء جمهورهم علم الجرح والتعديل تفاقموا يمثل مالك ሰዎችን ካጠፉ መተቸት እንዳለባቸው መተቸት የሌለባቸው ሰዎች ደግሞ تعديل እንዲደረጉ ይሄንን እስልምናው ከመነሻው ጀምሮ ከመጣበት ሰዓት ጀምሮ ያለ علم علم الجرح والتعديل وقد كان علم الجرح والتعديل والقرآن ينزل القرآن يورد علم الجرح والتعديل نبه فقد تكلم الله سبحانه وتعالى حول هذا العلم في كتابه الله سبحانه وتعالى علم الجرح والتعديل بتملكته يعني يمياقي هنا في القرآن الله فقد تكلم الله سبحانه وتعالى في الكفار والمنافقين كفاروችን በተመለከተ ሙናፊቆችን وبعض ضعاف الإيمان إيماناتهم እንደዚህ ከም ያሉ ሰዎችን በተመለከተ الله سبحانه وتعالى ማብራሪያ ሰጥቷል። ያው ከብዙ አያቶች ማለት ነው እና ከዚህ ተነስተን الله سبحانه وتعالى ሙናፊቆች ካፊሮችን እንደዚህም ደግሞ በእምነታቸው ዲዓፍ የነበሩ ደካማ የነበሩ ሰዎችን አስመጥቶ ካወራ علم الجرح والتعديل ከዚህ ነው የሚነሳው። وتكلم الله سبحانه وتعالى على أعمالهم وأقوالهم ስራቸውን በተመለከተ ያጋለጣቸው ሰዎች አሉ። ተግባራቸውን ቃላቸውን وحذر منها ከተግባራቸውና ከዛ ሲያፍ ከሆነ ስራቸው አስጠንቅቋል። ሲያፍ ከሆነው ተገቢ ካልሆነው ንግግራቸው አላህ አስጠንቅቋል። وعدل رجال الله سبحانه وتعالى በተለያየ አያት ደግሞ ሌሎችን تعديل ያደርጋቸውና ሲያሞግታቸው ተዝኪያ ያደርጋቸው ሰዎችን እናገኛለን። من ذلك الرسل والصالحين በዚህ በቁጥር አንድ እንግዲህ ለተቀሊድ ነው። ተቀሊድ ማለት ሰዎችን በጭፍን መከተል ይገኝበታል። አላህ تعديل ካደረጋቸው ተዝኪያ ካደረገላቸው ካወደሳቸው ሰዎች ማለት ነው። ሳሊሆች من الصحابة ولا من الصحابة الأخيار وغيره ከሳጋስ ትፈልጋለህ ከሳጋስ يعني نتجد ያለባቸው ሰዎች አላህ ይተቀበላል። ለዚህ እንደማሳያ ይሆናል ከሚጠቅሳቸው አያቶች አንዱ يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا ይላል። إن جاءكم فاسق فتبينوا عليكم السلام ورحمة الله ያው ፋሲክ ኢንፎርሜሽን ላይ
አንድ ፋሲክ የሆነ ነገር ይዘላችሁ ከመጣ የሆነ ዜና ይዞ ከመጣ ዜናውን በተመለከተ ተወቁፍ አለ ማርያም በር ነኝ እርምጃ እንዳትወስዱ በማርያም በር ነኝ ጓደኛዬ ጋር ከሱቁ ተወቁፍ አድርጉ ይለናል። ከተበየኑ አሁን ሐኪም ቤት ነው አንድ ፋሲክ የሆነ ነገር ይዞ ከመጣ ማረጋገጥ ማማታ ያው ተደብቃለ بجهالة فتصبحوا على مدعاة النادمين ሰዎች ያኒ ባለማወቅ ከዚህ አያት ፋሲክ የሆነ ሰው የሆነ ኢንፎርሜሽን ይዞ ከመጣ አትቀበሉ፣ መቀበል የለባችሁም። ተወቁፍ አድርጉ። ይሄንን እንዴት ነው ያንን ወላታውን ድራሽ ለማናገርም ተናገርም ማለት ነው። በተናገረው ነገር እውነት አይደለም የሚለው ነገር እንዲዳስስ ይሄ ነው ዒልም አልጀርህ ወተዕዲል ማለት የአንድ ሰው ህይወቱን ዳሰ ታማኝ መሆኑንና አለመሆኑን የተናገረው ነገር ትክክል መሆኑንና አለመሆኑን ለማወቅ የሚደረግ ጥረት ይሄ ነው ዒልም አልጀርህ ወተዕዲል የሚባለው። وقال الله سبحانه وتعالى واستشهدوا شهيدين من رجالكم بليل آيات الله سبحانه وتعالى أن أنت بدر قداي بمتجبا يوجد ساعات سلا بدر مالتنا فذا ساعات لاي واستشهدوا أي أشهدوا مالتنا متذكروتين أقواكمون شهيدين من رجالكم كوندوچاچو ሁለት ምስክር አቁሙ ይለናል። በዛው በተባለው فإن لم يكون رجلين فامرأة فرجل وامرأتان ሁለት ወንዶች ካልተገኙ አንድ ወንድና በሌላኛው ወንድ ምስክር ደግሞ ሁለት ሴቶችን አድርጋችሁ ምስክር አቋቁሙ። 8000 ሪያል ማቀላል ቆያል ትንሽቱ ቢቸሪቱ 25000 ሪያል አሉን አንዲቱ እነዛ ከምስክር ከምታቋቁማቸው ሰዎች ከምትፈልጓቸው ከምትወዷቸው ታማኝነት ካላቸው ሰዎች በዚህ መልኩ አቋቁማችሁ ምንነትን ወደፊት አረጋግጠናል። አላህ Subhanahu Wa Ta'ala ይሄንን እንግዲህ እንደምታዩት አያት የመጣው ተራ በሆነ ወይም ደግሞ የአቂዳ ጉዳይ ባልሆነ ነገር ነው። ያ ማለት ምን ማለት ነው? ብድር በተመለከተ ማለት ነው። ሰዎች ያኒ ስንበዳደር ያንን ብድር እውነት እንደሆነ በዛ ላይ ምስክር አቁሙ ይለናል። كذلك يحكم به ذوى عدل منكم إلى حج لا يهدى ሰው እንተጣውችን ተከለከለ እንደው ብቻ ሆንኩኝ ኑሩ ያንም ነው እኔ ብቻ ሆንኩኝ ዛጋ ሄዶ አንድ ዲቴል ያልተፈቀደለት አውሬ